እመቤቴ ማርያምን ምስል ሰጥሻለሁ ካሸነፍሽ ታወጫታለሽ አለኝ። እውነት ለመናገር ሁሌም ነው የምናገረው አደርጋታለሁ። ማውጣቱ ላይ ግን ብዙም አልነበርኩም። ከዛ ብቻ እንደፈለግሽ ግን አውጫት አለኝ። ምስሏን ይዤ ሄድኩኝ። የመጨረሻው ጭንቁ ሰዓት ሲደርስ ግን አስታውሳለሁ ከቀኑ 6 ሰዓት አካባቢ ነበር ምሳ ከበላ በኋላ ቅጥሯን መስፋት የጀመርኩትና ያ ኦሎምፒክ ላይ በጣም ትፈሪያለሽ፣ ነርቨስ ትሆኛለሽ፣ ስትረስ አለው በጣም የሀገር ውድድር ስለሆነ። ልክ ቁጥሯን መስፋት ስጀምር በቃ ዛሬ እንዳወጣሽ አውጭኝ አልኳት። ካላወጣሽኝ ግን እኔ ብቻ ነኝ በደረቴ ውስጥ እንዳለሽ የማቀው፣ እንዳወጣሽ አውጭኝ አልኳት። በሚገርምሽ ሁኔታ ግን በትክክል አውጥታኛለች። ውድድሩ በጣም ከባድ ነበር። በጣም ከባድ ነበር። እኔ በ2011 9 ላይ አካባቢ አንዳንድ ጊዜ መንገራገጭ ነገሮች ነበሩ። በዛም አመት የበጋዎቹ ውድድር ላይ ትንሽ ወረድ የማለቱ ነገር ነበር እና ኮንፊደንስንም ትንሽ ሉዝ አድርጌ ነበር። ግን ጥሩ ትሬኒንግ ሰርቻለሁ። ግን አሸንፍ ይሆን የሚለው ነገር በውስጤ ነበርና የእመቤቴ ማርያም ተአምር ተገለጸ። እውነት ለመናገር ነው የምነግርሽ፣ የተወሰነ ዙር ሲቀር በጣም ደክሞኝ ነበር። በጣም ኃይለኛ ኪክ እየተደረገ ነበር ውድድሩ ላይ። በጣም በቃ የሆነ ለመቅረትም ለመሄድም የምትዩ እንግዲህ እንደወደድ ካልኩኝ እየሮጥኩኝ ደስ ይላል።